አንጀቴን ከሚበሉኝ አርቲስቶች መካከል አንዷ ቪቪያን ሜየር ትባላለች። ስትሪት ፎቶግራፈር ነበረች፣ ግን ፎቶግራፊን እንደ ስራ ወይንም እንደ ገቢ ምንጭ ሳይሆን ልክ እንደ ሆቢ ነበር የያዘችው። ዋናዋ ስራዋ ሞግዚትነት ነበረ። ፊልም ካሜራዎችን ነበር የምትጠቀመው፣ ብላክ ኤንድ ዋይት። ወደ መጨረሻ አካባቢ ወደ ከለር ፎቶግራፊ መጣ ነበረ። የተወሰኑ ፎቶዎቿን ራሷ ፕሪንት እያደረገች ታያቸው ነበረ። በ2007 አካባቢ በጤና ምክንያት ወደ ሆስፒታል አድሚት ትደረግና ሪከቨር ማድረግ ያቅታትና ህይወቷ እዛው ያልፋል። ከዛ በኋላ ተከራይታ የምትኖርበት የነበረው ቤት ሆነ ምክንያት ቤቱ ይሸጥና ቪቪያን ተከራይታበት በምትኖረው ክፍል ውስጥ የገዙት ሰዎች ከ100,000 በላይ የሆኑ የፊልም ጥቅሎች ወይንም የፊልም ሮሎች ያገኛሉ ማለት ነው። ከዛ በኋላ ነው ቪቪያን ሜየር ዲስከቨሪ የተደረገችው። በዚህ ጊዜ እሷ ህይወቷ አልፎ ነበረ። ፋይንዲንግ ቪቪያን ሜየር የሚል ዶኪመንተሪ ፊልም ተሰርቶ ብዙ ፌስቲቫሎች ላይ አዋርድ አሸንፏል። ፎቶዎቹን ሲያመሳስሉት ከመጀመሪያ እስከ መጨረሻ ኮምፔር ሲያደርጉት ስኪሏ እየዳበረ የመጣበት በጣም ኢንጆይ እያደረገችበትና ራሷን ኤክስፕረስ የምታደርግበት ሚዲየም ነበር ለእሷ ፎቶግራፊ። ግን እሷ ለራሷ ብቻ ነበረ ደብቃ የያዘችው፣ ማንም ሰው አያይም ነበረ። ፎቶቿን እሷና እሷ ብቻ ናቸው የሚያውቁት፣ ኢንጆይ የሚያደርጉት። እሷ ከሞተች በኋላ ግን ለመላው ዓለም ስራዎቿ ደርሰው እውቅናን አግኝታለች።